እንጆና ሞዴል ሲባል ሌላ ነገር ነው ቅድሚያ ሀሳባቸው ላይ ይመጣና ሰጥቶ መቀበል ለሚባለው ሌላ ነገር ነው የሚጠይቁ እሱን ችግር አለፍኩት ብዬ ድጋሚ አንዳንዱም አሉ በመኪና መጥተው ምናምን ምን ነው እዚህ ህይወት እናስወጣሽ የሚሉ አይጠፉ ይሄ መልክ ይዘሽ እዚህ ጉሊት ትቀመጫለሽ አሁን እንደምታዩ ጠቁሯል ፊቴ ደጅ አይደለም ፀሐዩ አለ ምክንያቱን ነው መጠየቅ የምፈልገው ባገኘው ምክንያቱ ምን ሆኖ بعد الافطار الجمعة كبرت صارت البلود كذا بدأت كاسة الشاي من ثاني رجعت የሚለውን ስቲል ደህንነቱን ነው ማወቅ የምፈልገው ማለት በደህናው ነው ግን በህይወት አለ አላውቅም አንዳንዴ ይረብሸኛል ይዩኝ ያለ ገላ አትዩኝ ያስብ ብዙ ነገር ነው የሚልኝና እና እንደማትረሳኝ ተስፋ አደርጋለሁ እባክህን ድምፅህን ብቻ ሰማኝ ደህንነትህን አይዞሽ በነገራችን ላይ ብታዝንብኝም አልፈርድም በመሃል ላይ ብዙ ጋፖች ተፈጥሮ ነበር እኔ ከሚገርም እዚህ እስከመጣ ድረስ ብዙ መከራና ብዙ ስቃዮችን አይቻለሁ በጣም ብዙ በእናትሽ አንድ የተረዳ ላስረዳሻ አምስት ደቂቃ በህይወትሽ እስከዛሬ ድረስ በእውነት ነው ማለት እስከዛሬ ድረስ የታገሽ ሰው ነሽ 5 ደቂቃ ከህይወትሽ ላይ ሰተሽው እሱን መስማት የለብሽም ታሪክሽን መቋጨት አለብሽ ሁሉንም ነገር ማወቅ አለብሽ አሁንም ልታኝ እኔ ግን ግራ የገባኝን ለጠይቀ ምናልባት እሷ ኢሞሽናል እየሆነች ስለሆነ እኔ ጣልቃ መግባት አለብኝ ብዬ ስላሰብኩ ነው ዩኬ ከገባክ በኋላ ረጅም ጊዜ ታወራት ነበር ከዛ በኋላ ጠፋክ ለምን አስፈልገ ወይም ለምንድን ነው የጠፋው ሰላም ውድ የዱካሾ ቤተሰቦች እንደምን ከርማችኋል السلام عليكم اليوم بنتكلم عن التداول الآلي يعني تحط راس مال ونحط استراتيجية بعد الافطار الجمعة كبرت صارت البلود كذا بدأت كاسة الشاي من ثاني رجعت እኛ በጣም ደህና ነን ሁሉ ጊዜም እንደምንለው ሰላም ደስታና ፍቅር ለእናንተ ይሁን እንግዲህ ዛሬም እንደተለመደው አዲስ እንግዳ አዲስ ታሪክ ይዘን መተናል እንግዲህ አሁን የምንገኘው ባለ ታሪካችን የምትሰራበት የሥራ ቦታዋ አካባቢ ነው የዛሬዋ ባለ ታሪካችን እጅግ በጣም ለየት ያለ ታሪክ ነው ያላትና እንግዲህ የአንድ ወቅት የቁንጅና ውድድር አሸናፊ የነበረች ሴት ዛሬ ላይ ጉልት ነጋዴ ሆና ትገኛለችና ምንድነው በአንድ ወቅት ከፍታ ላይ የነበረችን ሴት አውርዷት ዛሬ እዚህ ጋር እንድትገኝ ያደረገው ኖ ኦፌንስ እኔ ስራውን እንትን ይያልኩኝ አይደለም ግን በአንድ ወቅት እጅግ ስኬታማና ዝነኛ የነበረች ብዙ ማስታወቂያ ላይ የምናቃት ሴት ዛሬ ላይ የጉልት ነጋዴ ሆናለች እንዴት ነው እዚህ ጋር ልትገኝ የቻለችው ሚለውን ከሷ የምንሰማ ይሆናል ታሪኳ ምን ይመስላል የሚለውን ሰርፕራይዝም እንግዲህ አዘጋጅተንላታለሁ የሚባለው ሰርፕራይዝም አላት ዛሬ ሰርፕራይዝ የምትደረግበት ቀን ነው ወደሷ የምንሄድ ይሆናል ከዛ በፊት ግን ዘላለም ዘገየነኝ አብራችሁን ሁኑ አብራችሁን ስትሆኑ ደግሞ የማይረሳ ነገር አለ አይደል ኮሜንት ላይክ ሼር እና ሰብስክራይብ በማድረግ የዱካሾ ቤተሰብ መሆናችሁን እንዳትረሱ እስቲ ነው Yoo harkafuun jaallatamu kabajamoo hordoftoota hawwii Oromtiitu bakka fayyaa keessanii nagaa jirtu jabaattu nageenyi keessan badhaadha galata waaqayyoon nagaa kootii iddoo jettanitti nagaa waaqayyoo isinii baay'eetu arras deebi'ee dhufeera ana hawwiidha viidiyoon irra qabadhee dhufeerra hundumti keenya obsuullee irraa barannaa waan baay'ee irraa barannaa akkuma xiqqoo isin agarsiise agadhumaatti wajjin waan kan laallu ta'a jechuudha. Mucayyoon kuni Maartaa Fiqaaduu jedhamti.
faashin shoo agarsiisuu irratti modeelingii jechuudha tokkoffaa baatee turteedhani duraan amma immoo al tokko namni gadi bu'aa al tokko ol ba'aa iddoo sanaa gad deebitee akkuma argitan chirchaaroo shunkurtii timaatimii waan akkasii gurguruutti jirti jechuudha makiinaata qabdi garuu akka malee dubartii cimtuu akkasiin taate mul'isa kaleessa nama guddaa turtii iddoo guddaatti mul'atte gaafa gad deebitu abdii kuttee waan badaa keessa utuu hin galin har'a iddoo borii sana ga'uu nan danda'a jechuudhaan nagaduutti jirti jechuudha wajjumaan kan laallu ta'a dhugaa waaqa akka malee dhaloota baay'eedhaaf misaalee mucayyoo taatu wayiiti wajjumaan laallu. እሺ በድጋሚ ሰላም። እሺ ሰላም እንዴት ነሽ? ሄሎ ለምን እንደፈለከኝ አልነገርከኝም በደንብ በስልክ በግድ ደውለህልኝ ነበር። አዎ በስልክ አውርቼሽ ነበርና ያው አንቺ ፐብሊክ ፊገር ነበርሽና ማለፍ አከባርባደ ገና ቁባን ቀብዱ አዎ ግን እንዴት አስታወስከኝ? ያው እያስታወስን ፕሮግራም እንደዚህ አይነት ፕሮግራሞች ስለምንሰራ ለዛ ነው እና በቃ እንደ አንድ ዝነኛ እንደነበረ ሰው አሁን ያለሽበትን ህይወት ለማወቅ ነውና እዚህ ድረስ የመጣ ነው። እስቲ ድራናማ በከምቱ ዘቴ አማሞ ጅሬኒኬ አካሚ ከንጀደነው ስጋፋቸው ዱሜ ተመጣጣ ትነግረኛለህ? ዱካሹ ላይ መጣ ነውና እሺ እንደዚህ አይነት ታሪክ ያላቸውን ሰዎች እናቀርባለን። ስለዚህ እስቲ እንጀምር። ራስሽን ለተመልካች አስተዋውቀሽ ከማለ ሙጫየው ዲንቂ ማርታ ፍቃዱ እባላለሁ ሞዴል ነበርኩኝ የሆነ ጊዜ ቱሪዝም ሚስ ቱሪዝም ላይ አሸንፌ ነበረ ከ5 ዓመት በፊት ኡጋንዳ ሄጄ ነበረ ብዙ ስራዎች ሰራ ነበረ ያውኑን አያርገውና ጥሩ ስም ነበረኝ። ዛሬ ስናገኝሽ የምትኖሪው ኑሮ ከትላንትሽ ጋር ከነበረሽ ፊቸር ጋር አይመሳሰልም። እኔ እንደውም አስታውሳለሁ አንቺ ሚስትሩዝም የነበርሽበትን አመትና እንዴት እዚህ ደረስሽ የሚለውን ቀስ እያልን እንጫወታለን። እስቲ ልጅነትሽ ምን ይመስል ነበር? የተወለድሽ የታደግሽ የሚለውን እሱን የትምህርት ሁኔታሽ ምን ይመስል ነበር የሚለውን አጫውቺኝ እስቲ። የተወለድኩት ያው እዚሁ አዲስ አበባ ነው የምታውቀው ይመስለኛል ያው ብዙ ሚዲያም ላይ ያኔ ስናገረው ስለነበር ብዙ ኢንተርቪው ላይ እና አዲስ አበባ ነው የተወለድኩት። የተማርኩት 4 ኪሎ አካባቢ ሚኒሊክ ትምህርት ቤት ነው። ያው እስከ ትምህርቱን ብዙ አልገፋውበትም እስከ 12 ትምህርት ቤት ላይ ሞዴሊንግ ውድድር ሲኖር አሸንፌያለሁ። 12ኛ ክፍልም እያለሁ አሸንፌያለሁ 10ኛ ክፍልም እያለሁ አሸንፍ ነበርና ብዙም ሰው እንዲሁ አይቶኝ አንቺ ሞዴል ለምትሆኚ ይሉኝ ነበር እና ያን ነገር ትንሽ ወደዛ ነገር ነው እንጂ ትምህርቱም ላይ ብዙም አልነበርኩም። ትምህርቱ 12 ላይ ነው ያቆምኩት። የሞዴሊንግ ፓሽን እንዴት ነው የመጣው? ዝም ብዬ ሳስበው ራሱ እንደዚህ ውጭ ብዙ ሀሰል ያለው ይመስለኛል ቀላል አይመስለኝም ሞዴሊንግ። አዎ በርግጥ ቁመናዬን አይተው ከ10ኛ ክፍል በኋላ ብዙ ሰው ሞዴል ነው የምትመስዪው ይሉኝ ነበር። የሊ አድናቂ ነኝ ኢንተርናሽናል ሞዴልዋ የሊ አድናቂ ነኝ እና እሷን እያየሁም ነው ያደግኩት። እሷንም አይ ነበርና ወደዛ ነገር በጣም ይገፋፋኛል ማደርጋቸው ድርጊቶች ወደዛ ይገፋፋኝ ነበርና በቃ ህይወቴ ከሞዴሊንግ ውጪ ሌላ ነገር መስራት አልሞከርኩም ነበር። ቁንጅና ውድድርና ሞዴሊንግ ብዙ ይገናኛል ማለት ነው? የሚገናኝ ነገር አለ ልዩነት ደግሞ አለ። ቁንጅና ውድድር ሲባል ምንድነው እንግዲህ ውበት ላይ ትኩረት ያደረገ ነው። ውበት ላይ ትኩረት ሲያደርግ ሁሉም ነገር ላይ ነው ስነ ምግባር የሆነ ጥሩ ነገርም እንትን ማለት አለብህ ማለት አስተሳሰብህም ይፈተሽበታል። ሞዴሊንግ ሲባል ብዙ አይነት ሞዴሊንጎች አሉ። ራንዌይ ነው ቁመት ታይቶ ማንኛውም ሰው ሞዴል መሆን ይችላል። ቁንጅና ውድድር ሲባል ግን በጣም ብዙ መስፈርቶች አሉ። ሀገርህን ማወቅ አለብህ ስለ ሀገር ባህል ማወቅ አለብህ
እና ብዙ መስፈርቶች ነበሩት በዛ ሰዓት በጣም ከባድ ነበር ውድድሩ በጣም ጎበዝ ልጆች ነበሩ ግን ያንን ማልፈ አሸነፍኩኝ ሚስ ቱሪዝም ደግሞ ለመሆን የበለጠ አገርን ማወቅ የሚጠይቅ ይመስለኛልና እንዴት ነበር የነበረው ቻሌንጅ እውቀትሽንስ እንዴት ነበር የምታሳድጊ ታሪክ በጣም ነው የምወደው አያቴ ጋር ያደኩት ለዛም ሊሆን ይችላል አያቴ ታሪክ የነገረችኝ ያሳደገችኝና ለታሪክ በጣም ልዩ ፍቅር ነበረኝ በርግጥ በጣም ስለ ሀገሬም ደግሞ ጥልቅ ፍቅር እንዲኖረኝ ያደረገችው አያቴ ነች ከዛ ተነስቼ ብዙ ጥያቄዎች ነበሩት ያን ጥያቄ መለስኩኝ ታሪኮችንም ታቅ ስለነበረ እና ያው ይበለጥኳቸው በዚህ ነው እንጂ ከኔ የሚበልጡ ብዙ ቆንጆዎች ነበሩ ውድድሩ ላይ ማለት ነው እንደው የቤተሰብ ሁኔታሽ ምን ይመስላል አያቴ ጋር ነው ያደግኩት ብለሽኛል እንደው አጋጣሚ የእናቴ አባትሽ የቤተሰብ ሁኔታችሁ ምን ይመስል ነበር አያቴ ስትነግረኝ እናቴ እንደወለደችኝ ውጭ እንደሄደች ዲቢ ደርሷት እና እኔን ደግሞ ይዛ መሄድ እንደማትችል ሌላ ሰው አግብታ ነው ማለት ገንዘብም How about a getaway? Brilliant! Let's make my trip. With so much to discover in flights and hotels on Make My Trip, feel the excitement that millions of travelers already have. Let's make my trip. አልሽ ጭራሽ ነበሩ መስተንግዶ ሞክሬያለሁ ግን ያቁኛልና ሚስ ቱሪዝም ነበረች የሆነ ሞራሊ በጣም ተጎዳውኝ እንዲህ ነበርሽ አሁን አስተናጋጆች ይሏል ከዛ ወጣሁኝ ያ ስራ ለኔ ጥሩ እየደጎመኝ ነበር ከዛ ከሱም ወጣሁኝ ሩንጎነሽ መቶ አብረን ተጋብተን እንደምንኖር ስራውን ደግሞ እንደምጨምር በቅርቡ ብር ልኮልኝ እንደዛ ነው የሚያወራኝ ተስፋም እየሰጠኝ ነበር እንዲህ ያለ አንድ አመት ሆነው ማለት ነው እኔም ደግሞ ዝናዬ ቀዘቀዘ ብዙም እየሰራሁበት አይደለም ገንዘብም ያን ያህል እጥረት ፈጠረና እሱ ችግር ፈጠረብኝ እና ማስታወቂያውም ላይ እንደ ድሮ መስራት አልቻልኩም ነበር ከዛ እንዲህ ያለ ያው በየአመቱ አይደለም ሚስ ቱሪዝም ከዛ በኋላ ሌላ አሸናፊ ነው ሰው ወደ ነጎደው ነው የሚነግደው ከዛ የኔን ስም ትተው ወደ ሌላ ቀጣይ የሚመጣው ወደዛ ሄዱ አንዳንዴ ይረሷል እንዲም ነበረች የሚለውን ነገር ይረሳሉና ከዛ በኋላ አስተዋሽም መጣው ከሱ ጋርስ የነበራችሁ ነገር ቀጠለ ወይስ ለንደን ከሄደ በኋላ አንዳንዴ ይደውልልኝ አልፎ ስራ ነኝ አይመቸኝም ትምህርት ነው ይለኛል አንዳንዴ ይደውል ነበር አልፎ ነው የሚደውለው ያው እሱንም ተስፋ አረግ ነበር ብር ስላልነበረኝ ስራም ያሰብኩት ስራም እየሰራው አይደለም ማስታወቂያው እንዳልኩ ቀዝቅዞ ነበር አያቴ በሞት አጣኋት አንዳንዴ የሆነ ተስፋ የሚያስቆርጥ ነገር ሁኔታ ላይ ነበርኩኝ እውነት ለመናገር ግን ያም ሆኖ ተስፋ አልቆረጥኩም ከዛ ከሱ ጋር ያላችሁ ነገር ቆመ እንዲሁ ነው አንድ ወር ቆይቶ ይደውላል አለም የለም የማትለው ሁኔታ ላይ ነበር ለአንድ አመት ከምናምን ማለት ነው ከዛ በኋላ ግን ጠፋ ደውሎ ማይቅም ስልኩንም እኔ ቀጥታም በሞክር አይሰራም ስልኩንም ቀየራል ላገኘው አልቻልኩም ብዙ ሞክሬ ነበር እና ብዙ ነገር ያጣሁት በሱ ምክንያት ስለ ፍቅርም ድጋሚ ጥሩ አመለካከት እንዳይኖረኝ ነው ያደረገውና ከዛ በኋላ ሪሌሽን ውስጥ መግባት አልፈለኩም ያው ቆንጆ ስትሆን ብዙ ባለሀብት ላግባሽ ህይወትሽን ለውጥ የሚል አይጠፋም ግን ለዛም እጅ አልሰጠውም በራሴ መለወጥ እንደገና ማንሰራራት እንደምችል ስለማስብ ለዛም ነው እዚህ ህይወት ላይ ያገኘኸኝ እንጂ ያው አንዱ ባለሀብት ጋር መሆን ሊሆን ይችላል ያው ሴትነትን መጠቀም ወደዛ ነገር ይሄዳል ራቃብዴቹዳ ጃለሌ እንደሞ ማቲንሳ እንደዚህ አይነት ጥያቄዎች እንደሚመጡ ምንም ጠርጥር የለውም ዋዋንታኒ
እንደዚህ አይነት biyya ስራ alaa የሚሰሩ kana ሰዎች እንዳሉ maafannaqee አውቃለሁ። maatii kottii jiree ሞዴሎችን gara ለማለት fuulduraatti ዝም ብዬ jireenya ብቻ keenyas ነገር ላምጣልሽ። ኧረ ችግር naan የለውም። ዝም jedhee ብለሽ anillee ችግር sababii የለውም። maatiin ቻሌንጅ isaas የለውም። እንደዚህ xiqqoo harka ሞዴሎችን ለባለ qalleeyyii ta'aniif የሚያቀርቡ nan ሰዎች እንዳሉ tole አውቃለሁ። jedhee nan deeggaree እንደዚህ አይነት ነገሮች jirte እንደሚሰሩ jechuudha አውቃለሁ mucayyoon እና kun maallaqa isaa ምንም ittiin ቻሌንጅ የለውም። dorgomte በጣም illee ብዙ ቻሌንጅ መጀመሪያ 1,400 ለመግባትም ነበረው waggaa 5 ከአምስት dura ዓመት jechuudha በፊት ያኔም ነበረው 1,400 isaa kennite እና akka ልትገባ inni ስትል gara በቃ biyya ቆንጆ alaa ነው bahu ሞዴል ሲባል ሌላ ነገር goote ነው jechuudha. ሀሳባቸው ላይ ይመጣና Isiin የሰጥቶ መቀበል kan የሚባለው ሌላ ነገር ነው seete የሚጠይቁ karaa higgaawwi እሱን seete ችግር inni አለፍኩት garuu ብዬ karaa lafoo ድጋሚ deemee ከዛ ከአንድ ዓመት ከምናምን liibiyaatti በኋላ በቃ qabamee እንደገና መስራት ይችላል karaa ሞዴሊንግ ላይ ብዬ baay'ee argee ለመመለስ ሞክሬ reebamee ነበር ግን akka malee ammayyuu madaan በጣም ኢትዮጵያ ላይ ያለው ነገር reefu manaa መሰራት አለበት qoruutti jira jedha. Achi ka'ee immoo liibiyaatti qabamee birrii 200 ergii gaafatanii ammas isiitti dawwalee ishee gaafate gidee sana karaa maallaqaallee ishiin ሞዴሊንግ xiqqoo si ላይ hojjettu በጣም waan ብዙ turteef ሴቶች እንዳይሰሩ የሚያደርጉ ብዙ 200 ወንዶች አሉ ergitee fi ሴትነቷን መጠቀም jara shiftaa የሚፈልጉና sana nyaachisee በእነሱ ምክንያት ስራ መስራት achii ይችላል ba'e jechuudha. Erga achii ba'es rakkoo እነሱን baay'ee nama መፈጸም biyya አለበት በቃ ofiitii ba'e rakkoo ምናልባት ይሄ baay'eetu ለእኔ mudata አልተጻፈም miire ይሄ rakkoo ወደ baay'ee ሌላው ወደዚህኛው dabarsee ህይወት isuma birrii መምጣቱ ያሳዝናል fudhatanillee akka malee na reebaa turan ሰዎች jedha. ግን ትላንት ላይ የሚያውቁ ሰዎች Ergi sanaas iddoo ዛሬ inni ላይ ሲያዩሽ hojii ምንድን ነው hojjetutti የሚሰማቸው? ተጽዕኖስ የለውም? warri እውነት keessa ለመናገር beekanu ድሮ አይተውኝ አያውቁኝም ምክንያቱም ድሮ የነበረኝ maallaqa አቋም doolaara baay'ee አለባበስ jalaa በጣም balleessanii ይለያያል isa booda በራሱ qixaatiin waggaan lama itti እንዴት faradame እንዳወቀኝ hidhaan natti faradameedha. ትለያለሽ actually እዛ ጉልት ውስጥ ከሚነግዱት ሰዎች Natti አንቺን ማወቅ faradanii ይሄን ያህል ከባድ አይሆንም እና ergiin achii ግን ba'ee እንትን የለውም ተጽዕኖ አይ በጣም ተጽዕኖ አለው xiqqoo si akka እውነት wayyaa ለመናገር godhate ተጽዕኖ dubbata አለው jechuudha. ግን ያ ታልፈዋለህ Hagammoo ነው sun የሚኖረው hundumtuyyuu ማለፉ darbee አይከብድም mucayyoo እንዳልኩ ጠንካራ kana ነው የሚያደርገው argachuudhaaf ሞዴል jara ማለት በቃ viidiyoo ጠንካራ ሴት waraaban ማለት kana ነው barbaade ቆንጆ amma inni itti ወይም mul'anne malee ቱሪዝምን ያሸነፈች እስካሁን gara በልቤ duuba dugda duuba እንዳሸነፈ isa jira jara kanas kan ጊዜ ነው አንዳንድ qacaree እንዳልኩ isa jechuudha. ሰዎች ይተካካሉ ግን አንተ ደግሞ እዛው ቦታ Isheen ላይ garuu ብለህ guban የምታስበው qabu. ነገር አለ አይደል? Oma jireenya isa kaleessaatiif isarraa gaafachuudha dhufanitti ቁንጅና fakkaatee ውድድር አሸናፊ jira የነበረች ሴት jechuudha. በዙሪያዋ ብዙ ጓደኞች ሊኖራት ይችላሉ። ብዙ ወዳጅ ልታፈራ ትችላለች እና ፌል ማድረግ ራሱ ቀላል አይደለም ብዬ ነው የማስበው። እና ምን ይላሉ በዛ ወቅት ወዳጅ አላፈራሽም ማለት ነው? ብዙ ነበሩኝ ሞዴሊንግ ስትል ምንድነው በጣም isheen ብዙ akka yaada siitti bakka team biyyummaa spirit alaa አለ deemee ሞዴሊንግ achitti ብዙ ሞዴሎች ጋር ተዋወቅ ቤተሰባ ነበር እና horatee dhuma na ጓደኞችም irraanfatee ነበሩ እንዲህ jettee yaadde of amansiifte እንዳልኩ malee ለእሱ ብሩ rakkoon በመስጠቴ kun akka isa በጣም ብዙ mudate ሰው ነው ያገለለኝ gonkumaa quban qabdu jechuudha. ምክንያቱም ስራሽን gaafa inni ትንሽ dhufullee ማሳካት amma የቻልሽ ብርሽን ብር ለወንድ qeebattu ነው የሰጠሽው jechuudha. የሚል አለ አይደል መጥፎ እንትን እይታ jalqabumayyuu waa ያላቸው isaa እና yeroo አብዛኞቹ gaafatamtu አግብተዋል nagaa አሁን ላይ ta'uusaa አብዛኞቹ bichaan አግብተዋል beekuu ውጭ barbaada ሀገር የሄዱ sagalee ብዙ kina ሞዴሎች dhageessiste አሉ jechuun itti እና turte እንዲሁ jechuudha. በቅርብ akka inni አንድ dhufe ጓደኛ quban ነው qabdu ያለችኝ isheen በቃ የምትረዳኝ ergi inni አንዳንዴ dhufe immoo bakka የሆነ akka ነገር malee ሲጎልብኝ aartii የምትሞላልኝ jirti waan ta'eef አንድ ጓደኛ ነው እስካሁን ያለኝ wanti እንጂ ብዙ jijjiiramu hin jiru garuu ጓደኞች sin በዙሪያዬ ነበሩ naggeeffadhaase ሲኖረኝ jechuu ሁሉም ቤተሰብ ነው eegalti ሁሉም jechuudha. ጓደኛ ነው ሳይኖር ደግሞ ማንም የለህም godaannisa inni reebame ergi argite garuu መቼስ akka malee ሙከራ rifatte ሳታደርጊ እዚህኛው ስራ ውስጥ sallee ገባሽ ብዬ qeebalte jechuudha. አላምንም እና እንዴት isheenillee cimina si akka malee cimina qabaachuusi እንደስራ mul'isa jechuudha. መቀበል ቻልሽ? kaleessa nama guddaa nama ቻሌንጅ ያደርጋል ብዬ beekamtuu turte ስለማስብ ነው። አንዳንድ har'ammoo ሰዎች yeroo ስራ የሚመስላቸው achirraa gadi ዋሬቨር buutee እየሰሩ utuu የነበረው abdiin kutiin ወይም ማሳካት chirichaaroo የሚፈልጉት እሱ ነው እንጂ nagaddee ስራ guddachuu የሚመስላቸው waddee ሌሎች kaleessaa ነገሮች ስራ ga'uu nan አይመስላቸውም። danda'a jettee አንቺ ግን nagadu utuu siin ይህንን ራሱ nagaddu እንደ አማራጭ arganii jechuudha. ለማሰብ ምን አነሳሳሽ? nama ፕላስስ ከዚህ bifa ውጭስ qabu የሞከርሽው namni ስራ ነበር qabeenyaa ወይ? qabullee ishii የሞከርኳቸው ስራዎች barbaaduu ነበሩ danda'a isheen hojjette. መስተንግዶ ሞክሬያለሁ ግን Ani immoo hin feene harka ያቁኛልና kennuu ሚስት kanaaf ዝም hin ነበረች ሆነ feene ሞራሊ ofii kootii በጣም hojjedhee ተጎዳሁኝ iddoo kaleessaa እንዲህ ga'uu akka ነበርሽ hin አሁን danda'u አስተናጋጆች of amansiiseetti jechuudha. ከዛ ወጣሁኝ ያ ስራ ለኔ ጥሩ እየደጎመኝ ነበረ ከዛ ከሱም ወጣሁኝ ሌላም እንደዚህ ደግሞ ትምህርቱንም ስላልገፋው 12ኛ ክፍል ስለነበርኩኝ ትምህርቱ ይሄን አይፈቅድም Mastangidoos ዲግሪ ይፈልጋል godhaan ture አንቺ ዲግሪ jettee የለሽም ስለዚህ ያን achittis ችግር የለውም እናልፈዋለን ግን የሆነ ነገር namni ካላልሽ waan ያለቀው እሱን ማለፍ
ከዛ በቃ ሞራሌሽ ጨብሱዋን ጀዳኒ ራሴን ደብቄ እንደዚህ አይነት ስራ ብሰራ ይሻላል ኦጂ አያቴ ሰነዲስቴ ትሰራው ነበር ይሄን ስራ ገራ ያሰብኩት እንደዛ ነው ንግዲ ከነተ አያቴ ጉሊት እየሰራች ነው ከሌብቴቹዳ ገሩ ያሳደገችኝ እዛ ቦታ ላይ ምንም መስተንግዶ ጊዜ ጆቱ በወድቅም ሰነስ ድጋሚ እነሳለሁ ወቀቤት በርግጥ የከታቴ ግን ያኔ እሷ ዱበቴቹ ይሄን ስራ እየሰራች ዱቢ ነው ያሳደገችኝ እና አራካናት ሲስተሙን አውቀዋለሁ ስለዚህ ያን ስራ መስራት እችላለሁ ብዬ ከዛ በኋላ ወደዚህ ስራ መጣሁ ከሁሉም እስካሁን ካየኋቸው ስራዎች የሆነ ሰላም አለው የምትኖረው ሰው አብረው ያሉ ይረዱሃል ምክንያቱም በኩል ሌቭል ላይ ነው ያለኸውና ይረዱሃል እና ሰላም አለው አሁን በጣም ሰላማዊ ህይወት ላይ ነው ያለሁት በምሰራው ስራ ደስተኛ ነኝ ጠዋት እወጣለሁ እሰራለሁ እገባለሁ በቃ ሰላማዊ ህይወት ነው የምኖረው እንደዚህ የሚያውቁሽ ሰዎች የሶሻል ሚዲያ ኢንፍሉዌንሰሮች ምናምን ከዚህ በፊት ማቀው ታሪክ አለ እንደዚህ ሞዴል የነበረች ልጅ ሌላ ህይወት ውስጥ ምናምን አግኝተዋት በጣም ሲያዋክቧት የሆነ ሰሞን ሶሻል ሚዲያ ትዝ ይለኛልና እንደዚህ አይነት ሰዎች አላገኙሽም መተው ነበረ እኔ ፍቃደኛ አልነበርኩም ያኔ አንተም ቃል ስለገባህልኝ ነው ማንነቴ እንትን እንዳይታወቅ ቃል ስለገባህልኝ ነው እንጂ እኔ ማንነትሽን አላሳየም እሱን ቃል ቀድመህ ስለገባህልኝ ነው ያን ባታረግ መቀረጽ አልፈልግም አሁን ይሄንም ህይወቴን ማጣት አልፈልግም አሁን የምሰራውንም ስራ ተጽዕኖ ይፈጥራል እንደዚህ ነበረችው አንዳንዴ ማህበረሰባችን ምላስ እሳት ነው እሱን መቋቋም ይከብዳል ለዛም ነው ከመስተንግዶ ሌላዎችን ብዙ ስራዎች ሞክሬያለሁ ከዛም ስራ ወጥቼ እዚህ ስራ እንድገባ ያደረገኝ እዚህ ሰላም ነው የሚያገናኝ ቲማቲም ድንች በቃ እሱን የሚገዛ ሰው ነው አንተንም ቀና ብሎ ላይ ይነኮ አንዳንዱ ማለት በመኪና ምንድነው እዚህ ህይወት እናስወጣሽ የሚሉ አይጠፉ አሎ ተባየና ምሳሌ መጨረሻው እንደምታየው ጠቁሯል ደስ አይደለም ፀሐዩ አለ እሱም ሲፈራረቅ ትንሽ ጠቁር ያለው ግን ቢሆንም ያው ካይነ መግባት አይቀርም ካለውም ትላልቅ ሰዎች ስለሆነ በዙሪያ ያሉት ግን እኔ ጥሩ ናቸው አያቴን ነው የሚመስሉኝ ያስታውሱኛል ደንብ ይደግፉኛል አይዞሽ ይሉኛል ከገቢ አንፃርስ እንዴት ነው አንዳንዴ በሰፊው ለምዶ ሰው ተብቃቅቶ መኖር አይችልም እና ከገቢ አንፃርስ እንዴት ነው ያኖራል በሂደት ነው የለመድኩት አንዴ መልመድ በጣም ከባድ ነበረ ምግብ በጣም ይሄ ለሞዴሊንግ ብዬ ምግብ በጣም መርጥ ነበረ ስበላ ይሄን ነበር አሁን መምረጥ የለ ያገኘውን ነው የምትበላው ድሮ እንደዛ መራጭ ነበርኩኝ ብዙ ነገር ላይ አለባበስ ላይ በጣም መራጭ ነበርኩ የሆነ ነገር ለመግዛት ብራንድ ካልሆነ አልገዛም አሁን ግን ቡንዳ ሄደ የረከሰውን ነው የምትገዛው ያው የድሮ ልብሶች አሉኝ አሁን አንዳንዴ ጓደኛዬ ጋርም ሲሄድ እንዳልኩ በጣም የምታግዘኝ እሷ ነችና እሷ ጋር ሲሄድ አንዳንዴ የድሮ ልብሳይ አሁን እኮ ያው ውበት አለ የሚል አይጠፋም እሱም አለ አለብሰውም አሁን የት እሄዳለሁ እዚሁ ስለሆንኩኝ ያንም እለብሳለሁ ያው ምግቡም ግንኙነቴም ከድንች ከቲማቲም ጋር ስለሆነ ብዙ አይከብድም እሱን ይሸፍናል ያው ቤት ኪራይም እንደምታየው ይሄ ሶፋ ነው በነገር ላይ ያሸጥኩት ብዙ እቃዎችን ሽጫለሁ ግን አሁን ይሄ ሶፋ አለ በጣም ትናንት የሚያስታውሱ ነገሮች ያስፈልጋሉና ምን ታዲያ ምን ሆፕ ታደርጊያለሽ አሁን እኔ ነገ ላይ ወዴት ነው ህይወቴ እየሄደ ያለው ምንድነው አደርጋለሁ ብለሽ የምታስቢው ነገር አለ አዎ አሁን እስኪ ይሄ ስራ ላይ ጠንከር ልበል እንጂ እያሰብኳቸው ያሉ ስራዎች አሉ እና እስኪ እናየዋለን ግን ከዚህ የተሻለ ቦታ ላይ እንደምሆን ግን በጣም እርግጠኛ ነኝ በቃ ሞዴሊንግ ሰፈር ግን የመመለስ ፍላጎት አለሽ ለምን መሰለ እድሜ ሞዴሊንግ ቁንጅና ውድድር ሲባል እድሜ አለ የሆነ እድሜ ላይ ልክ እንደ ጽጌረዳ ነህ ሁሉም ሰው ሊያርፍብህ የሚፈልግ ከጊዜ በኋላ ደግሞ የጠወለክ ጽጌረዳ ነው የምትሆነው ቁንጅና ውድድር ላይ እንደዛ ነውና አሁን እንዳልኩ ፊቴ ነው እንደምታየው ነው ጠባሳ ነው ሞዴሊንግ ብል ብዙም ተቀባይነት የለውም ከሱ ስራ ወደ ንግዱ ነው ሐሳቤ እግዚአብሔር ካሳካልኝ እቁብ እስኪ እየጣልኩ ነው ጎበዝ ነኝ ቁጠባ ላይ ጎበዝ ነኝ እና እስኪ እቁብ እሱንም እየጣልኩኝ ነው እሱን አድርጌ ያው ንግዴን ሰፋ ለማድረግ እሞክራለሁ
አሁንም ባለሽበት ቦታ ላይ በእርግጥም ሞዴል ሆነሻል አሪያ ሆነሻል ማለት ነው አሪያ ማለት ነው አይደል ሞዴል ማለት ራሱ እንደዛ ነው የሚሰማኝና ግን ሳልጠይቅሽ ማለፍ ማልፈልገው ጥያቄ ፍቅረኛሽን ምን ያህል ትወጂው ነበር ማለት ለሱ ያለሽ ፊሊንግ ምን አይነት ነበር እኔ በቃ አላካ ሄዶ ፌሽን ቆባን ቀብዱ ዋይ ጃለለሽ ኦጋሽን ማለፍ እንችላለን ሌላውን በታሮች አንቺ ለምስ ያለሽን ፊሊንግ ብናወራ አሪፍ በሰዓቱ እንዳልኩ ነው ለኔ እሱ ብቻ ነው ህይወት እና ካለሱ ህይወት ማሰብ እስካሁንም ድረስ ማንም ጋር አልሆንኩ እና የሱ ፍቅር በጣም ከባድ ነው በጣም ብዙ ነገር አሳልፌበታለሁ እና ስቲል እወደዋለሁ ማለት ለመናገር ስቲል እወደዋለሁ ይሄ ሁሉ አድርጎኝ ራሱ እወደዋለሁ የሆነ ምክንያት ቢኖረው ነው ብዬ ነው የማስበው ካና ወንዳና በደለ ነው ማንጃላ ዳይቴገሩ እነስ jireenya biraa eegalee utuu hin taane rakkootu sayidheete jechuudha. ጊዜ በኋላ ኦጋሻናን kana hundumaa biyya alaa yeroo turetti እዚህ ዓለም ላይ ምንም ነገር ላይ እርግጠኛ መሆን አይቻልም እና ergi liibiyaa itti qabamee achi bahee ነሽማት ምን ያህል ከይስ baay'eetiin dubbataan turre jechuudha sababii maqaa isaa balleessaniif warri isaa wajjin hojjetan birriin ምን ሆኖ ነው የሚለውን ስቲል ደህንነቱን ነው ማወቅ እንፈልግ ካምፓኒን እጀቱ ከሳ በደናው ነው ግን በህይወት አለ በደ ይሰረቡ ፈሜ ማነይዳው ጋለማ የሚለው ነገርና እሱ ነው ባገኘው እሱ ነው የምጠይቀው እንደው የሰማሽው ይዳው ጋለማት ፈረደሜ ይሁን ሰበብ የጅሩ ማልጀል ኤንቲናሳ ዮካን ማለቃሽን ነዴንስቲ እንደ ቢብኔፊ ማቲ ኮ ገርጋራ እንጅሩ ጀቹዳን ምንም የተረጋገጠ ስልኬው ፊርሌ ጩፋቴቹዳ ሁሉ ያፈቀረ ባየን ከነሰዱ ከደመንሌ ከንዱ አንጅራኒ አንዱ ልቡድ ማናስ ገውን ኮ ጀደቹዳ ነው በየነማ ለከስ ነው ማውባዳ ነው ያገኝሽው ወይስ ሰዎች የራሳቸው ኮባየ ከደወልሽ ድበታ ይችላ ይወደ አታገቢም ቆባን ጋብዱ ገሩ ድሮ እንደዛ ቆንጆ ቆንጆ ይደዱ በጀራ ዳላለን ሲድር ብዙ ነገር ነው የሚልኝና እና እመለሳለሁ ደሱ ይሄ ያልከኝ ነገር ያገባ አይመስለኝም እንዴት ያስችለዋል ግን ደህንነቱ ነው በህይወት አለ ወይ የሚለው ባቅ ደስ ይለኛል የሆነ ቦታም ሲደርስ እሱን ማወቅ ፈልጋለሁ ስላለበት ቦታ ማለት እና እንደማትረሳኝ ተስፋ አደርጋለሁ እንፍራከቴ ዲያኔ ሰማኝ ደህንነት ሲራም ፈቴም አከናና ራም ፈኔ ነምቤቴ ናናማና አይዞሽ አብዲን ጎዳ ይቀየራል ነገሮች ይቀየራሉ እና እሲንም አንድ ነገር ይዤልሽ መጥቻለሁና ምን እናደርጋለን መሰለሽ እንደዚሁ አረኩሻ ኢንተርቪው ልብስሽን ቀይሪ ከዛ እንትን በይና ሰርፕራይዝ ይኖራል እኔ ወጥቼ እገባለሁ አይ ስራ ዛሬ ነው እንደነገርኩሽ ነው እቃውን አላስገቡትም አስገብቼ ልምጣ ችግር የለውም የዛሬውን እኔ ነኝ ከቨር ማደርገው ለኔ ብለህ አይደል ያለለ ይሄው ገልጾ ከቹ ለከና ብለህ ፈለጭ ኔ ትራይሽን ቆባን ቀብድ ሊለቀሽ አራናቱ ሲያፈራ ዘናን ሲቆጣ ጀዳኔ ሰው ተጠብቃል እኛ ወተን እንመጣለን ሰርፕራይዝ ይኖርሻል ከኛ ሰፖርት ልናደርግሽ ልንደግፍሽ ምናምን ቅድም እንዳልነው እንደዛ አይደለምና ልብስሽን ቀይረሽ ጠብቂናልሽ ተስማማናል ግን አስፈላጊ ነው ያለው አስፈላጊ ስለሆነ ማስቸገራችን ካልቀረ እንደዚህ እናስቸግርሽ እሺ በይ ማወቅ ብችል ችግር ሰርፕራይዝ አይደል እንዴ ሰርፕራይዝ ይታወቃል እንዴ በቃ ተስማማና ልብስሽን ቀይርና ጠብቂንሽ እኛ እንወጣለን አንዴ ከ10 ደቂቃ በኋላ ተመልሰን እንመጣለን እኛ እሺ እንጣ ታቾቻችን ከቀድሞ ሞዴል እህታችን ጋር የነበረንን ቆይታ እየተከታተላችሁትን ይመስላል እንግዲህ ዛሬ ዋንኛ እሷን ፈልገን እንድናገኛት ወደ እሷ እንድንሄድ ያደረገን
የቀድሞ ፍቅረኛዋ ነው እና የቀድሞ ፍቅረኛዋ እሷ እንዳሰበችው ከሷ ተለይቶ ተሰውሮ ለመኖር የሄደ ሰው አይደለም እና እዚህ አጠገባችን ይገኛል ወደዚህ መጥቶ ምንድነው ያጋጠመው የሚለውን ሱራፌል ይነግረናል ሱራፌል እስቲ ወደዚህ ና ሰላም እንዴት ነህ ሱራፌል ሰላም ነው እንዴት ነህ አለን እንግዲህ አናግረናት ወተናል ኤክሳይትድ እንደምትሆን ተስፋ አድርጋለሁ ልናገኛት ነው ከአመታት በኋላ ልታገኛት ነው እስቲ ምን ተሰማህ አሁን እሷን ስታገኝ ምን ትጠብቃለህ በነገራችን ላይ ብታዝንብኝም አልፈርድም በመሃል ላይ ብዙ ጋፖች ተፈጥሮ ነበር እኔ ከሚገርም እዚህ እስከመጣ ድረስ ብዙ መከራና ብዙ ስቃዮችን አይቻለሁ በጣም ብዙ ከሷ ብዙ ብር ወስጄ ነው የተሄድኩት ከዛ ግን ከዚህ ተነስቼ የምፈልግበት አገር እስክደርስ ድረስ ያየሁትና ስቃይና መከራ እኔና አንድ ፈጣሪ ነው ምንድነው ያጋጠመ የሚለውን ለኛም ለተመልካችም ለሷም እኩል እንድታስረዳ ወደሷ እንሂድ መጀመሪያ ግን ብናገኛት የተሻለ ነው ብዬ ስለማስብ እሱን ታሪኩንም እዛው ብትነግረን ኤክሳይትድ አልሆንክም አንተም እሷን ለማግኘት በጣም ነው ስለዚህ ወደዛ እንሂድና እንትን እንገር ወጃለለ ማርቲ ኩኖ ሰጋና እቺዳ መጉማ ነጋና ወቀየ ወራውየ ከት ሲዴ ሰላም ማርቲ እንዴት ነሽ ሰላም አምሮብሻል በጣም ሰርፕራይዝሽን مكنسة دايسون القوية يمكنها الآن غسل الأرضيات الصلبة باستخدام الماء النظيف باستمرار من البداية للنهاية. جهاز واحد لمنزلك بالكامل. مكنسة دايسون القوية يمكنها الآن غسل الأرضيات الصلبة. جيل شوي تتي. مالت. مارتي. እንዴት ነሽ? በእናትሽ አንዴ ተረጋጊ ላስረዳሻ ተረጋጊና ነገሮችን ነግርሻለሁ ይደርሽ እኔ ያን ያክል ክፉ ሰው ሆኛለሁ ጥፋቴ ይገባኛል ጥፋት እንዳለብኝ ይገባኛል ግን እኔንም ተረጅኝ ለምን ይሄን ያህል ጊዜ እንደጠፋው ልታቂ ይገባል ምን ሆነ ነው ብለሽ ልትጠይቂኝ እኔ እኮ አፋልኝ ብለህ መምጣት ራሱ አዎ እዚህ ያስቀመጥኩ እዚህ ያስቀመጥኳት ሚስት አለች እዚህ ያስቀመጥኳት ፍቅረኛ አለች ከሰዎች ማንንም የትም ምንም አስቤ አላውቅም ቆዩት በአራት አመት አለማውራት ስልክ እንኳን በጣም ይስታለ እኔ የምፈልገው አንድ ጥያቄ ነው ቀድሜም ነግሬው ነበር ይሄም እንደሚመጣ አንተም ሰርፕራይዙ እንደውም ካላቀ ምናልባት ድሮ አብሬያቸው ሲሰራቸው ከነበሩ ስራዎች ወደዛ ስራ እንድመለስ የሆነ ሰርፕራይዝ ያደርገኛል ብዬ ነው እንጂ እስማ ተነለሰኩ አልነካሽ ችግር የለም ተረጋጊ አንድ ጥያቄ የምጠይቅ ደህንነትህን ማወቄ በጣም ደስ ብሎኛል ግን ቆይ በእኔ ምክንያት ነው እንደዚህ ሆንሽ ከዛ ከነበረሽ ደረጃ ወርደሽ እንደዚህ ሆነሽ ያገኘሽ በእኔ ምክንያት ነው ደስ አለ እንዴት ደስ ይላል አይ ደስ ይለኛል በጣም ነው የከፋኝ እጅግ በጣም አይኮ ፍቅርን አየው
ደህና መሆኑ ጥሩ እዚህ በላይ ባናወራ ደስ ይለኛል ተረጋግና ነግሬያለሁ የምፈልገው ደህንነቱን ነበር ደህንነቱን አውቄያለሁ ስለዚህ ልብስ ልቀይር እኔ መሰለኝ ወደ ስራው እንድመለስ ምናልባት ድሮ አብረው ሲሰሩ የነበሩ ሰዎች ጓደኛም ስትጠይቀኝ ስለነበር ጓደኞቼ ይመጣሉ ነበር ዝግጅት ያደረኩት አንተ መሆኑን አላወኩም ስለዚህ ተረጋግና ቁጥሩ ያንተ ቢያንስ 5-10 ደቂቃ አስችል ከዛ በኋላ ሆቴል በጠብጠው ነው ይኸውልሽ ደህንነቱን እፈልጋለሁ በቃ አውኩኝ ደህንነቱን ማወቅ በቂ ነው እኮ ልንገርሽና አንቺ ትፈርጃለሽ ከዛ በኋላ በጣም ካልሽኝ ከዚህ ቤት ወጥቼ እሄዳለሁ ግን እኔ ላንቺ እንዲሆን ምክንያት መሆን አልፈልግም ውጣልልህም እኔንም ሄዳው ነው በገዛ ቤትሽ ማለት ነው እኮ ነው ሄዳለሁ ይኸውልሽ ማለት አንዴ እኛንም ብትሰሚኝ አሁን ሰላማዊ ህይወት ነው ስኖር ነው ሊበጠብጠኝ ይመጣል አይደለም ደህንነቱን ስላወቅ በቃ ደስ ምን እንዳጋጠመው ምን አይነት ኑሮ ሲኖር እንደነበረ አታውቂም ይሄንን ማወቅ አይገባም አትፈልጊም ደህንነቱን ማወቅ እንፈልግ ደህና ነው በቃ አግብቶ ወልዶ ነው በቃ አሁን እሱን አመንኩኝ ያን ያልተቀበልኩም ነበር ይኸውልሽ ማርቲ አንቺ እንደምትዩ አይደል የሆነ በጭራሽ እኔ ስለመቀየራቸው የማውቀው ነገር የለም ካንቺ ጋር ብቻ አይደለም ከቤተሰቦችም ጋር ተገናኝቼ አላውቅም የት እንዳሉ እንኳን ገና አሁን ነው የምፈልገው ማቲ ኮቲን ለተካወል ቁናሜን ቤኩ ገና አንበባደ ይረጃላል ለሙቀስ ምን ደርሶብን ብለሽ እንኳን ብትጠይቂ እንጂ ሲና ከዋና እርገሲ ዴሜ ቤተሰቦች ለማግኘት ወረፉ ዴል ሞሌ ሆራቴት ያዴት ቴቹዳ ደህና ለሞ እስካሁን ሲያሳስበኝ ሲረብሽኝ የነበረው ደህንነትን ነው የተደላደለ ህይወት አሁንም ተመችቷል እኔን አየኛ ከሳው ጠቁር ደስ አለህ አንተ ደግሞ ያየው እኔ በጭራሽ ባንቺ መጎዳት ባንቺ ስቃይ እኔ በጭራሽ ደስተኛ ልሆን አልችልም እዛ እንዴት ሆኜ ኖር እንደነበር በታቂ ግን ይሄን ሁሉ አትናገኝ ዛሬ እንደዚህ መወፈር ይናት ስንት ስቃይና ስንት መከራ አይችልም እዚህ ድረስኩት ግደልሽ ለመፍረዱ አትችልም 5 ደቂቃ በህይወትሽ التخفيضات توصل 50% يا رب جراك انا دبي كتانا رامي عساكم من عواده በእውነት ነው ምን እስከዛሬ ድረስ የታገሽ ሰው ነሽ 5 ደቂቃ ከህይወትሽ ላይ ሰተሽው እሱን መስማት የለብሽም ታሪክሽን መቆጠጥ አለብሽ ሁሉንም ነገር ማወቅ አለብሽ ልስማ ስለዚህ ምን የሚለውጠው ነገር አይኖርም ሊሆን ይችላል አንቺ እሱን ተፈርጃለሽ ምንድነው ያጋጠመው የሚለውን ግን ከሱ እንስማ እስቲ ምንድነው ያጋጠመ ምንድነው ይሄንን ሁሉ ጊዜ እንድትሰወር ያደረገ ምክንያት በቂ ነው እንደዚህ ለማድረግ ምክንያት በቂ ሊሆን ይችላል ምን በጣም በቂ ምክንያት ነው የኔ ጉዳት ሳይንስ ግን እሷ ላይ እዚህ ደረጃ እንደዚህ ሆና ማየት ግን የበለጠ ወርቶኛል እውነቴን ነው ማለት በጣም ከሚገርምህ ከዚህ ሄድ እሷ ሞዴሊስት ነበረች ይሄን ታውቃለሽ ብዬ አስባለሁ እሷ ጋር የነበራትን 400 ሺህ ብር አሟጥጬ ነው ሲሄድ ግን ከዚህ ካለንበት ህይወት ተሻሽለን ተለውጠን ሰው እንሆናለን ብዬ እንጂ ከፊት ለፊት የሚገጥመኝ ነገር አደጋ ይገጥመኛል ብዬ ጠብቄ አይደለም 400 ሺህ ብር አስጨምረኛል አንተ ገንዘብ ነው ጀምር ይፈልክ አሁን ይገባ 600 ሺህ ብር ኖርማል ነው አልፏል አሁን መስራት ማግኘት ይችላል አንዴ ብታዳምጪኝ እኮ ትርጭኝ ነበር አንዴ ብቻ አዳምጪ ከዛ እዚህ ላይ ትልቅ ስህተት የሰራሁት ምን መሰለህ እሷ የመሰላት በህጋዊ መንገድ ይሄድኩኝ መሰላት ግን እኔ በህጋዊ መንገድ በህገወጥ መንገድ ነው የሄድኩት በህገወጥ መንገድም ያው እንትን እስከ ሊቢያ ድረስ በእግራችን ስንት ስቃይና መከራ አይተን ነው እዛ ይገደረስ ነው ሊቢያ ከደረስኩ በኋላ ግን ያየሁትን ፈተና እኔና አንድ እግዚአብሔር በጣም ብዙ ስቃይ ይቻላል እውነቴን ነው የምነግርህ ጀርባዬን ገልጬ ባሳየህ ይሄ አንተ ሰውነት ነው ወይ ያለችኝን ብር ጨርሼ ከእንደገና 200 ሺህ ብር ከሷ እንድትልክልኝ ያደረኩት የውስጤን በውስጤ እሺ ስቃየን
መከራዬን ምቅ አድርጌ እንዳታቀብኝ ደህና ቦታ ላይ እንዳለሁ ግን በዛን ሰዓት ነው ታስሬና ከሰውነት ተራውጥቼ ነበር ዱላችሁ መቋቋም አልቻልኩም በጣም ነው ያሰቃዩኝ በጣም ነው ደበደቡኝ በጣም ነው ከሰውነት ተራ ያደረጉኝ ሌላውን ተው ብሩን እንኳን ሰጥቼ እሱ አይለከ ከየትም በላ ታይለከችልኝ እንኳን ብር ሰጥቼ እንደዛ ሆኖ አልተውኝ ከእንደገና ከሆኑ ጓደኞች ጋር እንትን ብለን አመልጠን ወደሚቀጥል ሄድ ነው እዛም ላይ ካመለጥነው ሁለት ሰዎችን መስዋዕት አድርገናል ሁለት ሰዎች ሞተዋል በቃ በእግዚአብሔር ቸርነት እኛ በዛ ሾልከን ጣሊያን ገባም ከጣሊያን ከዛ ደግሞ ከጣሊያን ደግሞ ወደ ምንፈልገው ወደ ዩኬ ለመግባት ስቃይ ነው የበላን እንደምንም ብለን እዛ ገባን እዛ ከገባን በኋላ ደግሞ ነገሮች እስኪስተካከሉ ሁኔታዎች እስኪመቻቹ ብዙ ነገር በረንዳው እስከማድረግ ደርሻለሁ ማርታ እመኝም አትመኝም ይሄን ሁሉ ስቃይ ነው ይሄን ባላደርግ አንቺን ቀናብዬ አይኔን አፍጥጬ ደፍሬ እዚህ ድረስ መጥቼ ይሄን ነገር አልናገር ያን ያምኝ ነበር አሁንም ልታምኝ ይገባ እኔ ግን ግራ ይገባኝን ለጠይቀ ምናልባት እሷ ኢሞሽናል እየሆነች ስለሆነ እኔ ጣልቃ መግባት አለብኝ ብዬ ስላሰብኩ ነው ዩኬ ከገባክ በኋላ ረጅም ጊዜ ታወራት ነበር ከዛ በኋላ ጠፋክ ለምን አስፈልገ ወይም ለምንድን ነው የጠፋው ያው ይገርም እዛ ከገባ በኋላ ካዚኖ ውስጥ ነበር የምሰራው እና የካዚኖ ስራ ደግሞ እንደምታውቀው በጣም ብዙ ችግር ያለበት ስራ ነው በኔ ሽፍት በኔ ተራ ጊዜ አንድ ሁለት ማላቃቸው ሰዎች ገብተው በኋላ ነው የገባኝ የሌላ ሽፍት የነበሩ ሰዎች እኔ አዲስ መሆኔን አውቀው ሆን ብለው ወደ $50,000 አጭበረበሩ ያን $50,000 የሚከፈለኝና የተዘረፍኩት በ6 ዓመትም አልመለሱም ያንን ከታባት ምን ሰርቼ እነዛን ሰዎች እንዴት አርገለ የቤቶቹን ባለቤት የድርጅቶቹን ባለቤት እንዴት አርገለ አሳ በቃ አዲስ ነኝ በቃ አንተ ወስደዋል ተመለስ ግራ ገባኝ በቃ ምገባበት ነበር ተፋኝ በጣም ነበር የተጨናነኩት ከሌላ መከራ ወጥቶ አረፍኩ ስል ደሞ ሌላ መከራ ፊት ለፊት ላይ ተጠቀኝ ወላስ ነው ያሳልፍኩት ማንንም ሰው አላሳልፍኩ ከዛ ተወሰነብኝ ጥፋቱ የኔ እንደሆነ ተነገረኝ በዛ ምክንያት 2 ዓመት ተፈረደብኝ 2 ዓመት ተፈርዶብኝ እስር ቤት ሆኜ አሁን ለባለቤቴ ለቤተሰቦቼ መላክ የምችልበት ምልክበት ደረጃ ላይ ደርሻለሁ በመልበት ሰዓት ነው ይሄ ነገር የተፈጠረው ከዛ ደግሞ ሌላ እዛ እስር ቤት ስገባ ነገሮች ሁሉ ጨላለምብኝ ጭልምልም ነው መደወል ነበረብኝ ለሷም መደወል ነበረብኝ ለቤተሰቦቼ መደወል ነበረብኝ ከዛ በኋላ ግን ነገሮች ሁሉ አስጠሉ በቃ አቆም አይለፍልህ የተባለ አይነት ሰው ሆንኩ ያክል ነው የተሰማኝ ህይወቴ ሁሉ ነገር በፈተና ሆነ ስለዚህ እዛ እስር ቤት ላይ ሆኜ ለሷ ብሩሉ ምን ብዬ ነው ምን አሁን ምን فرحة كندر جوي أحلى في رمضان شاهدوا ألعاب أطفالكم الرمضانية المفضلة تنبض بالحياة قوموا بتنزيل تطبيق أبليدو ودعوا التعلم والمرح يبدأان يسرع نبتي من بيلواش يسرع نقل يوسرين وتيت ما يتعلبات وي هنا نقل لسوا ملاك علب ግን ያን ማድረግ አልችልም ያለው እስር ቤት ነው እስር ቤት ውስጥ ደግሞ ያዩት መከራ አይደለም ስንት ቆሻሻ ነገር አለ መሰለኝ ውስጥ ከዛም ውስጥ እንደውም ራሱ በሰላም መውጣት የኔ እድለኛል ይሄው እስከማጣት በጣም እድለኛ
ዛሬ እዚህ እናንተ አጠገብ መቀመጤን ቁጭ ማለቴን አሁን እንደዚህ ትንሽ ሰውነቴም ተመልሶ እንደዚህ መሆኔን በጣም ውስጤ ተጎድቷል። ሰውነቴ በጣም ተጎድቷል። በቅርብ ነው ያገገምኩት። በጣም በቅርብ አንዳንድ ደጋግ ኢትዮጵያኖች እዛም ስለነበሩ በእነሱም ጥረት ጭምር ነው ለዚህ በቃሁት እንጂ እሷን የመክዳት ሀሳቡ ኑሮም በሷ ላይ መቀለድ ፈልጌ በጭራሽ አስቤውም አልሜውም አላውቅም። ድራማ ለምን እንዴት ላምን ይችላል? እንዲሁ እኔ ለማሳመን እንዴት ነው ላምን ይችላል? ከዚህ በላይ ግን ምንድነው ሊያሳምንሽ የሚችለው? ምን አንቺ በምትፈልጊው መንገድ ማረጋገጥ ትችላለሽ። እሺ ሸሚዜን ላውጣ፣ ጀርባዬን ላሳይሽ እንዴት እንደሆነ። ለምን የናክል ጊዜ ቆይተ መጣ? አብዛኛው የሚለው ቆይ ምን ባደርግ ነው ታውቃለህ? ለአንተ ስል ሁሉ ነገር ነው አሳልፌ እንደምሰጥ ብዙ ነገር ታውቃለህ። ብዙ ችግሮች እንዳሳለፍ በአንተ ምክንያት ብዙ ሰዎች እንዳጣው እዛም እያለ ነገር ያለው አያቴ እንደሞተች ማንም እንደሌለኝ ታውቃለህ። እና ታውቃለሁ አሁን የምትለኝ አትንከኝ ወኪል ያ ያልከኝ ነገር እውነት መሆኑን ደውለህ ለማሳወቅ ትችል ነበር። ምን ያክል እኔ የሚያስበኝ ደህንነት እንደሆነ ታውቃለህ። አሁን ስኤላ ምን አልችልም። በዚህ አታምኝም? ያልከው ነገር እውነት ቢሆን ደውለህ ጥሩ አንተም ባለበት ምን ያህል ስቃይ እንደበላሁ ማቀው እኔና አንድ ፈጣሪ ነው። ኧረ በስመ አብ በቃ አሁን ይሄ ለሰው የሚታይ ነው። እሺ በቃ አሁን ሲጋው ህዝብ ላይ ማተፈልግ amma iddoo inni rukutame godaanne tasaa argiteetti jechuudha. Maaliin namanuu danda'a innaan uffata ofii baasee itti agarsiise akka malee rifatanii jiran jechuudha. Kasi dafanii wal hubachuun illee gaariidha. አንቺን በማጣት እዛም የበላሁት ስቃይ ነው። ይቅርበኝ በጣም ይቅርበኝ። ኧረ እዚህ ጋር አሁን ቦታ ቀይሪ አጠገቡ እዛ ጋር አሁን አጠገብ መሆን የምትችሉ እዛ ጋር አሁን ምን ተሰማሽ? እስቲ ነው ይሄን ያለም እንትን ካላችሁ እኛ አስፈላጊ አንሆንምና ቀሪ ነገራችሁን ራሳችሁ ተነጋግራችሁ የምትፈቱት ይሆናልና አስደንግጠሽነሻል አውቃለሁና ማለት አሁን ያቡን አለ አይደል ድንጋጤ ላይ ነው። በዚህ መልኩ እንገናኛለን ብዬ አላሰብኩም። ቅድም እንደነገርኩ ደህንነቱን ማውቃውኩ በኋላ ሌላ መጠየቅ አልፈለኩም። ያሉት ነገር እውነት ነው ብዬ አሰብኩና ብዙ አሰብኩኝ። እኔ ስለሱ ክፉና መሰለኝ ራሴ ነው ያለውን ነገር ውስጥ ሰው አግብቶ ነው ያለውን ነገር እናንተ ከዚህ በኋላ ያለውን ነገር በደንብ አንቺም ያላሰመነሽ ነገር ካለ በደንብ ጊዜ ወስዳችሁ ነገሮቻችሁን እንደምታድሱ ተስፋ እናደርጋለን። እኛ ግን እናንተ ደስታችሁን ግራ ተጋብታችኋልና በዙሪያ ያው አብረን አንደኛ ባስቀመጥኳት ቦታ አረጋግናት አስደንጋጭ ነው። የኔም ደግሞ እንደዚህ ነው እንደዚህ ስቃይና መከራ መብላትም ሌላ እንትን ነው። ለሷም ይሄ የኛ ግራ መጋባት ሊገርምህ አይገባም። አዎ በጣም ግራ በሂደት ቀስ በቀስ ነገሮቻችን እንፈታዋለን ብያለሁ። እንጂ ባንዴ የሚመለስ ነገር አይደለም። ያው ሲሸረሸርም ጊዜ እንደጨረሰው ሁሉ ለመመለስም ያን ያህል ጊዜ ያስፈልጋል። ግን በጣም ደንግጫለሁ ማለት
ይጠበቃል እንደምደነግጭ አምነን ነበር እኔ አበባውን በድጋሚ ስጣትና እኛ ብንወጣ ደስ ነው የሚለኝ አንገድም አልተቀበለችም የሆነ ምሳ አዘጋጃለሁ ምሳ እንሄዳለን እሺ ዋው ደስ ይላል በጣም ደስ ይላል ውጤታማ ጊዜ ነበረን በእውነቱ ከሆነ በደንብ ነው ማመሰግነው እሺ እኛም በጣም እናመሰግናለን እንኳን ደስ አለ በጣም እኛ እዚህ ጋር ይብቃን እናንተ ግን ጊዜ ወስዳችሁ ነገሮቻችሁን እንትበሉ ዛሬ ብቻ አይደለም ተመልሰን እንመጣለን እናገኛችኋለን ወዳጅ ሽማግሌ ከፈለክ አለው እሺ በሉ ሰላም እሺ ኧረ ምንም አያስፈልገንም